عليك ربنا بحسن الختام እኮ በጣም ኢምፖርታንት መጨረሻን ታውቀዋል። እንደው የእውነት ሲምፕል ጥያቄ ከሞት በኋላ ባለ ህይወት አላህ ፊት ቆመህ ዝም ብሎ ቢጠይቅህ እንደው እንደዚህ ስትል ነበር ምን እርግጠኛ ነኝ ብሎ ጥያቄ ቢጠይቅህ እንደው የእውነት ለራስህ ነው ለራስ ማለት አሁን እገሌ እንዲህ ነው ለሚለው ሰው ጥያቄውን አላህ ቢጠይቅ ብለህ ጓዳ ገብተህ አስበው። ጓዳ ግባና መብራትን አጥፍተህ ከራስ ጋር አውራ። ኢህዲነ ሲራጥ ቀጥተኛውን መንገድ ምራን ብዬ ጥበብ ሰጥቻለሁ። አንተን ምን እርግጠኛ አረገህ እገሌ እንዲህ ነው ስትል ቢልህ መልስ አለህ? Do you have a reply? لا تقولوا አምነናል አትበል። አምኛለሁ ለማለት ይሁን ሙእሚን አላህ ያየኛልን ፊል ስታረገው ሙስሊም 40 ሚሊዮን ሙስሊም አለ፣ 30 ሚሊዮን ሙስሊም አለ፣ የሆነ ክርስቲያን አለ፣ ደግሞ የሀገር ህዝብ ምናምን በየዘርፉ ኢትዮጵያ ውስጥ የትኛው ሞራል ዓለም ላይም በለው ይሄን ያህል ቢሊየን መንጋ ነው። መጀመሪያ መንጋ ነው ምን ሆኖ ሁላችን በመንጋ ሙስሊም ነኝ። አዎ እንደ መንጋ ስቆጠር አየው እንደ መንጋ ስቆጠር የሆነ ብሔር ነኝ። አዎ ነኝ። አዎ ሙስሊም ነኝ። የሰውዬ እኮ ሙስሊም አይደለሁም። አዎ በመንጋ ቋንቋ ሙስሊም ነኝ። መንጋ ሙስሊም ነኝ። ግን በእምነት አማኝ ባርካኑል በአላህ ታምናለህ ወይ በሶላት ታምናለህ ወይ በመጽሐፍ ታምናለህ ወይ ብለህ ጠይቀኝ። ከዚያው ውጭ እኮ ሙስሊም ነው የምትለው። ሙስሊም ማለት ይሄ ነው። የስብስቡ መጠሪያ ነው። የአቅማዳው መጠሪያ ነው። መሆን ይፈልጋል ማመን። ስለዚህ ኢህዲነ ሲራጠል ሙስተቂም መጽሐፍ ውስጥ ነው ያለው። ሜቶዶሎጂ ነው። እሱ ካልመራህ አንተ እንዴት ነው እንዲያውም ጀጅ ስታደርግ ነው አንተ ነህ ፈላስፋው። ገሌ እንዲህ ነው ብለህ ስትል ተፈላሰፍክ። ኢህዲነ ሲራጠል ሙስተቂም እያለ